በነገራችን ላይ የዚህ ክለብ የበላይ ጠባቂ ባራክ ኦባማ ሲሆን እሱ ኢሚዲየት አለቃይ ነው ለኔ። እኔ እንኳን ይመለከተኛል እንደ አክሱም ሐውልት ቆመን የቀረን ላጤዎች አንጠፋም። ስለዚህ በጣም አመሰግናለሁ። አድናቆቴም የላቀ ነው። በዛ ተቋም ውስጥ ከነበሩት አጠቃላይ ተማሪዎች እንደ ልማዴ አንደኛ በመውጣት 4 ሽልማቶችን አገኘው። የመጀመሪያው ሽልማት 500,000 የአሜሪካን ዶላር ነው። ትልልቅ አጭበርባሪ የሚባሉት ገንዘባችሁን የሚሰርቁ አይደሉም፣ ይልቁንስ እምነታችሁን የሚሰርቁ ናቸው። ዛሬ የምናወራው ፕሮፌሰሮችን፣ የመንግስት ባለስልጣናትና የቀድሞ ፕሬዝዳንትን ጭምር ፈጽሞ ያልነበረውን ማንነት በመንገር ስላሳመነ አንድ ሰው ነው። ስሙም ሳሙኤል ዘሚካኤል ይባላል። ታሪኩ በዘመናዊ የኢትዮጵያ ታሪክ ውስጥ ከተመዘገቡት አስገራሚና ሊታመኑ ከማይችሉ የማታለል ድርጊቶች ውስጥ አንዱ ነው። ይህ ምስል በግልጽ ይመልከቱ። ዓመተ ምህረቱ በግምት 2006 ዓመተ ምህረት ወይም እንደ አውሮፓውያን አቆጣጠር 2014 አካባቢ ነው። አንድ ሰው በኢትዮጵያ ዩኒቨርሲቲዎች ውስጥ ብቅ ይላል። አንደበተ ርቱዕ፣ በራስ መተማመን ያለውና አስተዋይ ነው። ከታዋቂው የሃርቨርድ ዩኒቨርሲቲ በሲቪል መሐንዲስነት የዶክትሬት ዲግሪ እንዳለው ለሁሉም ሰው ይናገራል። ነገር ግን ተራ የሃርቨርድ ምሩቅ ብቻ አይደለም። ከባራክ ኦባማ ጋር በተለያዩ የመንግስት ፕሮጀክቶች ላይ አብሮ እንደሰራ ይናገራል። ከቭላዲሚር ፑቲን ጋር የጋራ ስራዎች እንዳሉት ይገልጻል። በአሜሪካና በአውስትራሊያ ከሚገኙ ዩኒቨርሲቲዎችም ለላቀ የአካዳሚክ ስራው ታዋቂ ሽልማቶች እንዳገኘ ይተረካል። ሳሙኤል ዘሚካኤል በተለያዩ የኢትዮጵያ ዩኒቨርሲቲዎች ከአዲስ አበባ ዩኒቨርሲቲ እስከ ባህር ዳር፣ ከሐዋሳና ሌሎች በርካታ ከፍተኛ የትምህርት ተቋማት መዘዋወር ይጀምራል። የመነቃቃትም ስሜት የሚፈጥሩ ንግግሮችን ያደርግ ነበር። እነዚህ ንግግሮች ተራ ንግግሮች አልነበሩም። በእያንዳንዱ ዩኒቨርሲቲ ውስጥ እንደ ትልቅ ዝነኛ ሰው አቀባበል ይደረግለት ነበር። መምህራንና ፕሮፌሰሮችን በትኩረት ተቀምጠው ያደምጡታል። ስለ ስኬት፣ ስለ ምኞትና ህይወትን እንዴት መቀየር እንደሚቻል ይሰብክም ነበር። ሰውየው ልዩ የመሳብ ኃይል ነበረው። ከሁሉም በላይ ደግሞ ሁሉንም ሰው እውነተኛ የመሰላቸውን የትምህርት ማስረጃዎች ይዞ ይዞር ነበር። ከአውስትራሊያው የታዋቂ ካምቤራ ዩኒቨርሲቲ የማስተርስ ዲግሪ እንዳለው፣ የዶክትሬት ዲግሪውን ደግሞ ከሃርቨርድ እንዳገኘ ይናገራል። ለላቀ ውጤቱ ልዩ የአካዳሚክ ሽልማቶች እንደወሰደም ይገልጻል። ወደ አዳራሾቹ ሲገባ ሰዎች ማየት የሚፈልጉትን ነበር የሚያዩት። በዓለም አቀፍ መድረክ ስኬታማ የሆነ በውጭ ሀገር የተማረ ኢትዮጵያዊ። ነገር ግን የዚህ የማጭበርበር ስራ ትልቁና ብልጥ የሆነው ክፍል እዚህ ላይ ነበር። እሱ የተማረ ሰው መሆኑን ብቻ አይደለም የተናገረው፣ ትልቅ ቦታ ያለው ተጽዕኖ ፈጣሪና ከፍተኛ ትስስር ያለው ሰው እንደሆነ ጭምር እንጂ። ስለ ዓለም አቀፍ ፖለቲካና ቢዝነስ የውስጥ መረጃዎች እንዳሉትም ለሰዎች ይናገር ነበር። ከዓለም መሪዎች ጋር ስለ መገናኘቱም ታሪኮች ያወሩ ነበር። እነዚህ ወሬዎች ግን ለጉራ የተወሩ አልነበሩ፣ ስልታዊ ነበሩ። ማንም ሰው ምንም አይነት ጥያቄ እንዳያነሳበት የሚያደርጉ ስልቶች። እነዚህን አንዳንድ ነገሮች ስነግራችሁ ቀላል ሰው አይደለሁም ብዬ ራሴን ከፍ ለማድረግ አይደለም። በእርግጥ ቀላል ሰው አይደለሁም ማለት ቪአይፒ ክለብ የሚባል አለ። የዛ ቪአይፒ ክለብ መስራችና ፕሬዝዳንት ነኝ ሲሆን በፊት የበላይ ጠባቂው ጠቅላይ ሚኒስትር ኃይለማርያም ናቸው። ማነው መለስ ዜናዊ ናቸው። አሁን ጠቅላይ ሚኒስትር ኃይለማርያም ናቸው። ይሄ ክለብ በ28 የአፍሪካ አገሮች በሚገኙ ዩኒቨርሲቲዎች ውስጥ የተመሰረተና እንዲሁም ደግሞ በኢትዮጵያ ውስጥ ካሉ 32 ዩኒቨርሲቲዎች በ27 ውስጥ የተመሰረተ ሲሆን ከዚህ ባሻገር የዓለም አቀፉ የባለራዕዮች ክለብ መስራችና ፕሬዝዳንት ነኝ። የበላይ ጠባቂ ደግሞ ባራክ ኦባማ። ለመሆኑ ምን አይነት ትክክለኛ የትምህርት ማስረጃ የሌለው ሰው የአንድን ሀገር አጠቃላይ የአካዳሚክ ስርዓት እንዴት ሊያታልል ቻለ? መልሱ ቀላል ነው። የሰዎችን ስነ ልቦና ጠንቅቆ ያውቅ ነበር። በመጀመሪያ የተአማኒነት ጉዳይ አለ። አንድ ሰው ከሃርቨርድ የመጣው ነኝ ሲል ወይም ከአሜሪካ ፕሬዝዳንት ጋር አብሬ ሰርቻለሁ ሲል አብዛኛው ሰው ያንን መረጃ ወዲያውኑ ለማጣራት የሚያስችል አቅም ወይም ግብአት አልነበረም። በ2006 ዓመተ ምህረት አካባቢ ዓለም አቀፍ መረጃዎችን ማጣራት እንደ ዛሬው ቀላል አልነበረም። በዩኒቨርሲቲ ውስጥ እንደዚህ አይነት ነገሮች የሚናገር ሰው ሲያጋጥማችሁ የመጀመሪያ ስሜታችሁ መጠራጠር ሳይሆን መደነቅ ነበር። ሁለተኛው የሚዲያ ሚና ነበር። ዘሚካኤል ብልጥ ነው። ታሪኩ በስፋት እንዲሰራጭ አድርጓል። በቃለ መጠይቆች ላይም ቀርቧል። ወደ 13 የሚጠጉ የተለያዩ የመገናኛ ብዙሃን ድርጅቶች ስለ እሱ ዘግበው ነበር እና እውነታው ይሄ ነው። ሚዲያ ስለ እርሱ ሲዘግብ ህጋዊነት ይፈጥርሎታል። በጋዜጣ ላይ ከወጣ፣ በቴሌቪዥን ከቀረበ እንግዲያውኑ እውነት መሆን አለበት ብሎ ነው ህዝቡ የሚያምነው። ሶስተኛው የተቋማት ድክመት አለበት። ይህ ደግሞ በጣም ወሳኝ ነው። በሆነ መንገድ የባህር ዳር ዩኒቨርሲቲ ረዳትነት ፕሮፌሰርን ማዕረግ ተሰጠው። ይህ ለአንድ አጭበርባሪስ እንዴት ሊሆን ይችላል? ሙሉ ተቋም እንዴት ሊታለል ይችላል?
መልሱ በስርዓቱ ውስጥ ያለውን አንድ ጨለማ ጎን ያሳያል። ምናልባት ትክክለኛ የማጣራት ስራ እጥረት ነበር። ምናልባት የጥቅም ትስስር ወይም ሙስና ነበረበት። ወይም ደግሞ ተቋማቱ እንደዚህ አይነት ታዋቂ ስም ያለው ሰው ከእነሱ ጋር እንዲያያዝላቸው ከመጓጓታቸው የተነሳ ሊሆንም ይችላል። እውነታው ግን ሳሙኤል ዘሚካኤል የትልቁ ችግር ማሳያ ሆነ። በተቋማት ውስጥ ያለውን የተጠያቂነትና የመረጃ ማጣራት ጉድለት በሚገባ ተጠቅሞበታል። ነገር ግን ውሸት ዘላቂ አይደለም። ሁልጊዜ መጋረጃ የሚቀደድበት ታሪኩም የማይገጥምበት አንድ ቅጽበት አይጠፋም። መጋለጡ የመጣው አንድ ሰው ጉዳዩን በትክክል መፈተሽ ሲጀምር ነው። አንድ ሰው ዝርዝር መረጃዎችን ሲያጠና። እናም በአንድ ጊዜ ሁሉም ነገር ተደረመሰ። ሳሙኤል ዘሚካኤል ከሃርቨርድ የዶክትሬት ዲግሪ አልነበረውም። ከባራክ ኦባማ ጋር ሰርቶ አያውቅም። ወደ ክሬምሊን ወይም ወደ ዋይት ሃውስም ዝር ብሎ አያውቅም። ከካምቤራ ያገኘው የማስተርስ ዲግሪ የውሸት ነበር። የአካዳሚክ ሽልማቶቹ የተፈበረኩም ነበሩ። በባህር ዳር ዩኒቨርሲቲ የሚያገኘው ረዳት ፕሮፌሰርነት ማጣራት በነበረበት ተቋም የጸደቀና ህጋዊ የተደረገ ማጭበርበር ነበር። ሰውየው ውሸታም ነበር። የተራቀቀ ስልታዊና ቀመር አውጪ፣ ግን አሁንም ውሸታም። ጉዳዩ ይፋ ሲሆን ሁኔታው በጣም አስከፊ ነበር። ቀደም ሲል እሱን ሲያስተዋውቁት የነበሩት ሚዲያዎች አሁን ወደ እሱ ዞሩበት። አሁን በደስታ የተቀበሉት ዩኒቨርሲቲዎቹ ማፈሩ። ያመኑት ፕሮፌሰሮች፣ ባለስልጣናት ራሳቸውን ታዘቡ። ክብርና እምነት ትልቅ ቦታ በሚሰጠው ማህበረሰብ ውስጥ ዘሚካኤል የራሱን ክብር ከማጥፋትም በላይ የሌሎችን እምነት በልቷል። ነገር ግን እዚህ ጋር ነው ነገሩ የሚበልጥ የሚገርመው። ውሸቱ ሲጋለጥ ወደ ህግ ፊት አልቀረበም፣ እጁን አልሰጠም። ይልቁንስ ሸሸ። ከኢትዮጵያ በመውጣት ወደ ኬንያ አመራ። ካደረገውም ነገር ማምለጥ የሚችል መስሎትም ነበር፣ ግን ተሳስቶ ነበር። ነገር ግን ታሪኩ በዚያ ያበቃ። ምክንያቱም ከተጋለጠ በኋላ ተይዞ ከመጣም በኋላ ለሱ የተከላከሉለት ሰዎች ነበሩ። ከሁሉም በላይ አስደንጋጭ ከሆኑት መገለጦች አንዱ ይሄ ነበር። የቀድሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ለሳሙኤል ዘሚካኤል ተከራክረውለት ነበር። እስቲ አስቡት፣ ጉዳዩ ከተጋለጠ በኋላ ሰውየው አጭበርባሪ መሆኑን ምንም ጥርጥር በሌለው መልኩ ከተረጋገጠ በኋላ ከኬንያ ታስሮም ከተመለሰ በኋላ የአንድ ሀገር የቀድሞ ፕሬዝዳንት አሁንም ጥበቃ ያደርጉለት ነበር። የቀድሞ ፕሬዝዳንት ለምን ለአንድ አጭበርባሪ ጥበቃ ያደርጋሉ? ይህ ጥያቄ ስለ ማህበረሰባችን የጠለቀ ሚስጥር ይናገራል። ስለ ፖለቲካ፣ ስለ ግላዊ ግንኙነትና በስልጣን ላይ ያሉት የተወሰኑ ሰዎች ስለ መጠበቅ አዝማሚያ ይናገራል። የቀድሞ ፕሬዝዳንት እንኳን ካመኑት ወይም እንደሚያምኑ ካሳዩ ተራው ህዝብ ራሱን ከእንደዚህ አይነቱ የተራቀቀ ማጭበርበር እንዴት ሊከራከር ይችላል? የሳሙኤል ዘሚካኤል ታሪክ በጣም ማራኪ የሚያደርገው ይሄ ነው። ጉዳዩ ስለ አንድ ሰው ውሸት ብቻ አይደለም፣ አንድ ማህበረሰብ እንዴት ሊታለል እንደሚችል ጭምር እንጂ። ስለ ሚዲያ ተጠያቂነት፣ ስለ ተቋማት ታማኝነትም ነው። አንድ ሰው ማጭበርበሩ ታውቆ እንኳን ለምን ጥበቃ እንደሚደረግለት የሚያሳይ ማሳያ ነው። ከዚህ ክስተትም በኋላ ሚዲያ ራሱን ተችቷል። ስለማይጠራጠሩና ጥያቄ ስለማይጠይቁ ጋዜጠኞችን በርካታ ጽሑፎችን ተጽፏል። የትምህርት ማስረጃዎቹን ተቀብለውታል። ታሪኩንም ደጋግመውታል። ያለምንም ማጣራት ስሙ እንዲገነባ ረድተውታል። በመረጃ ስራ ላይም ለተሰማራ አካል ደግሞ ይህ ትልቅ ውድቀት ነበር። ሳሙኤል ዘሚካኤል ታዋቂ የሆነው በእውነተኛ ስኬቶቹ አይደለም፣ በማጭበርበር ስራዎቹ እንጂ። መረጃን እንዴት እንደምናረጋግጥ፣ ማስረጃዎችን እንዴት እንደምንፈትሽና ሰዎችን እንዴት ተጠያቂ እንደምናደርግ ለታየው ጉድለት ትልቅ ማሳያ ምልክት ሆኖ አልፏል። ታዲያ ከዚህ ታሪክም የምንወስደው ቁም ነገር ምንድን ነው? የሳሙኤል ዘሚካኤልም ታሪክ ምን ያስተምረናል? ከማመኑ በፊት ያረጋግጡ። በማንኛውም ሰው ማንኛውም ነገር መናገር በሚችልበት በዚህም የመረጃ ዘመን ፈትሹ፣ ጥያቄዎችን ጠይቁ። አንድ ሰው ከትልቅ ዩኒቨርሲቲ ማስረጃ አለኝ ካለ አረጋግጡት። ከትላልቅ ሰዎች ጋር ሰርቻለሁ ካለ ፈልጉት። ሁለተኛ፣ በአንደበተ ርቱዕነት ወይም በሳቢነት አትታለሉ። ሳቢነት ኃይል አለው፣ ነገር ግን የብቃት ወይም የሐቀኝነት ማረጋገጫ ሊሆን አይችልም። አንዳንድ በጣም አደገኛ አጭበርባሪዎች በጣም ሳቢና ተወዳጅ ሰዎች ናቸው። ዘሚካኤል ብልህና አንደበተ ርቱዕ ነበር። ነገር ግን ብልህነትና አንደበተ ርቱዕነት ማለት ታማኝነት ማለት አይደለም። ሶስተኛ፣ ተቋማት ኃላፊነት አለባቸው። ዩኒቨርሲቲዎች፣ የሚዲያ ኩባንያዎችና የመንግስት ድርጅቶች ሁሉ እውቅና ከመስጠታቸው በፊት መረጃን የማጣራት ግዴታ አለባቸው። የባህር ዳር ዩኒቨርሲቲ ለዘሚካኤል የረዳትነትን ፕሮፌሰር ማዕረግ ሲሰጥ ስራውን አልሰራም ነበር። የዜና ማከፋፈያዎችም ያለማረጋገጫ ታሪኩን ሲያትሙ ኃላፊነታቸውን ዘግተው ነበር። በመጨረሻም ውሸት በተለቀ ቁጥር ውድቀትም የዚያኑ ያህል የበረታ ይሆናል። ሳሙኤል ዘሚካኤል በዚህ የመረጃ ዓለም ውስጥ እውነት አሁንም ዋጋ እንዳለው ማስታወሻ ነው። ይህ የሳሙኤል ዘሚካኤል ታሪክ ነው። በሰራው ስራ ሳይሆን በዋሸው ውሸት ታዋቂ ስለሆነው ሰው፣ ሀገርን ስላታለልና በመጨረሻም በአንድ ሰው መረጃ ማጣራት ስራ ውሸቱ ስላበቃለት ሰው። ይህን ታሪክ ከወደዳችሁት ሰብስክራይብ ማድረጋችሁን አትርሱ። ከዓለማችን የተገኙ ማራኪ፣ አስደናቂና እውነተኛ ታሪኮችን ይዘን እንቀርባለን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።